ቴምር ሪል ስቴት የመኖሪያ አፓርትመንቶችን በቡልጋሪያ በሳር ቤትና በአዋሪ ላይ ከባለ አንድ መኝታ 69 ካሬ ጀምሮ በተለያዩ የካሬ አማራጮች በ20% ቅድመ ክፍያ ይዘንላችሁ መጥተናል። 100% ለሚከፍሉ እስከ 35% ልዩ ቅናሽም አዘጋጅተናል። ሱቅ ከፈለጉ ደግሞ በቡልጋሪያ ከ900 ሺህ ብር ቅድመ ክፍያ ጀምሮ እንዲሁም በገላን ከ500 ሺህ ብር ቅድመ ክፍያና በፒያሳ አድዋ 00 ፊት ለፊትም ለሽያጭ አውጥተናል። ለበለጠ መረጃ ከታች ባለው ስልክ ይደውሉ። በልጅነቱ ከአቻዎቹ በተለየ መልኩ የሚፈራ የሚከበር ማንም ሰው የማይዳፈረው ታላቅ ሰው ነው የነበረው። ወደ እስልምናም ቶሎ አልመጣም። ልክ ቀደምት ከመጡት እንደነ አቡበክር እንደነ ዓሊ እንደነ ዑስማን ሰዓድ ብን አቢ ወቃስ ሰዒድ ብን ዘይድ የመሳሰሉት ሰሃቦች ወደ እስላም ሲመጡ ቶሎ አልመጣም። በጣም ተፈጥሮ ጠንካራ ነበር። ቶሎ እጅ የማይሰጥ የማይሸነፍ ማይንበረከክ የሆነ ሰው ነው የነበረው ዑመር ኢብኑ ኸጣብ። ነብዩ አለይሂ ሰላቱ ወሰላም ዱዓ ያደርጉ ነበር እናየዋለን። አላህ ሱብሓነሁ ወተዓላ ይህንን ዲን መቼም ለዚህ ለኢስላም ብዙ ሰው ነው የሚያስፈልገው። በእውቀት ያለው ሰው ያስፈልገዋል። የተፈጥሮ እውቀት ያለው ሕክማ ጥበብ ያለው ብልሃት ያለው ሰው ያስፈልገዋል። ሀብት ያለው ሰው ያስፈልገዋል። ጦር የመምራት ብቃት ያለው ሰው ያስፈልገዋል። ጀግና ሰው ያስፈልገዋል። የማህበረሰብ ስብጥር ስለሚያስፈልገው የሆነ ቦታ ላይ ጉለት የሆነ ሰው እንደሚጎለው ረሱላህ ሰለላሁ ዐለይሂ ወሰለም ሴንስ ያድርጉ ነበር። ለዛ ምን ይሉ ነበር? اللهم أعز الإسلام بأحب الرجلين إليك أملاكي هوي إن دين الإسلام أتنكروا بانت زنت كولتو توداج بهنا سو كولت سوج أنت بمتودو بمردكو سو ينن اسلمنا أتنكروا ሁለቱ በማህበረሰቡ ውስጥ በጣም የሚፈሩ የሚከበሩ እነሱ ያሉትን ሰው የሚሰማቸው ሰዎች ነበሩ። አንዱ ዑመር ኢብኑ ኸጣብ ነው። ሌላኛው ዐምር ኢብኑ ሂሻም ነው። ዐምር ኢብኑ ሂሻም ማለት አቡ ጀህል ማለት ነው። አቡል ሐከም ነው ድሮ ስሙ፣ ሰሃቦች ያወጡለት ግን አቡ ጀህል ነው። የማህይምነት አባት ማለት ነው። አላህ አቡ ጀህልን አልመረጠም። አቡ ጀህልን ለጀሃነም አደረገው። ዑመር ኢብኑ ኸጣብን ግን ለጀነት አድርጎት ለነብዩ አለይሂ ሰላቱ ወሰላም ሱህባ አላህ መረጠው ማለት ነው። ዑመር ኢብኑ ኸጣብ በጃሂልያ ዘመን በጀግንነቱ ልክ እንደምታወቁሉ በትሁትነትም አንድ ሰው ሁለት ተቃራኒ ነገሮችን አንድ ላይ ሊይዝ አይችልም። በጣም ጨካኝ ነው። በዛው ልክም ደግሞ በጣም ሩህሩህ አዛኝ የሆነ ሰው ነው ዑመር ኢብኑ ኸጣብ። በጣም ጀግና ወደ ኋላ የማይል ሰው ነው። በዛው ልክም ደግሞ ልቡ በጣም የሚራራ በቀላልም የሚሸነፍ ሰው ነው። በአንድ በኩል የሚያሳዝነው ነገር ሲከሰት ማለት ነው። ዑመር ኢብኑ ኸጣብ የሰለመበት ወቅት ምናልባት ሌላ ሂስትሪውን በሌሎች በተለያዩ አጋጣሚዎች ወደፊት እያየን እንሄዳለን። ዑመር ማለት ከሰለመበት ሰዓት ጀምሮ እስላም ጉዞ ሺፍት ነው ያደረገው። ከአንዱ ምዕራፍ ወደ ሌላ ምዕራፍ ነው የተሸጋገረው እናየዋለን። ረሱል አለይሂ ሰላም ዘንድ ተለይቶ አያውቅም። ረሱል አለይሂ ሰላም በሕይወት ዘመን እያሉ
ሁለቱ ሰዎች ሁሉ ጊዜ ይዘክሯቸዋል። ኩንቱ አና ወአቡበክርን እኔና አቡበክር ዑመር እኔና አቡበክር ዑመር እኔና አቡበክር ዑመር ይሉ ነበር ረሱላህ ሰላም። አይለዩም እነዚህ ሰዎች ማለት ነው። ከረሱላህ ሰላም ተለይቶ አይታወቁም። አማካሪዎቻቸው ናቸው። የሹራ ምክር ቤት አባላት ናቸው። እነዚህ ዋነኛ አማካሪዎች ናቸው። ዑመር ኢብኑ ኸጣብና አቡበክር ስዲቅ ማለት ነው። ረሱላህ ሰላም በህይወት እያሉ ብዙ መከራዎችን ተጋፍጦ እስላምን ተከላክሏል። ቀጥ ብሎ ቆሞ እንዲሄድ አድርጓል። ረሱላህ ሰላም ሲሞቱም ከአቡበክር ጎን ቆሞ ብዙ ወደሎችን ብዙ ኃላፊነቶችን ተወጥቷል። የአቡበክር አማካሪም ጭምር ነው የነበሩት። ሐታ አቡበክር ሞት ሲመጣባቸው ጠቁሞ ያለፉት ሰው ቢኖር ዑመር ኢብኑ ኸጣብ ነበሩ። ምንም እንኳን በእስልምና ረሱላህ ሰላም ሲሞቱ ዳይሬክትሊ እከለ ነው ብሎ ሹሙ አላለፉም። ጥቆማዎች አሉ፣ አመላካች ነገሮች ቢኖሩም ማለት ነው። አቡበክር ግን ዑመርን በግልጽ ነው ፕሮፖዝ ያደረጉት፣ በግልጽ ማለት ነው። ማንም አልተካለፈባቸውም። ዑመር ኢብኑ ኸጣብ በኺላፋ ዘመናቸው ከአቡበክር ቀጥሎ ኸሊፋ የሆኑት እሳቸው ናቸው። ታላላቅ ሀገራትን በእስላም ግዛት ውስጥ እንዲገባ አድርገዋል። ከታላላቅ ጀግኖች ሰሃቦች ጋር በመሆን ከነማን ከነ ሰዓድ ብን አቢ ወቃስ ጋር ከነ አቡ ዑበይዳ ጋር በመሆን ሌሎችም ታላላቅ ከነ ቃዕቃዕ ብን ዐምር ጋር በመሆን የጦር አመራሮች ናቸው እነዚህ በዛን ዘመን እነ ዙበይር ብን አልዓዋም ጋር በመሆን እስከ ኢራቅ እስከ ፐርሺያ ድረስ እስላም እንዲሄድ ፈለስጢን ምድር ቁድስን ከፍቶ ቁልፍን ሄዶ ተረክቦ እስከ ማለት ድረስ ሄደዋል ዑመር ኢብኑ ኸጣብ። በሳቸው ግዛት ዘመን ወይም አስተዳደር ዘመን እስላም በጣም ከፍተኛ ትልቅ ደረጃ ላይ የደረሰበት ብዙ ማህበረሰብ ወደ እስላም የተቀላቀለበት ታሪክ እናያለን። ጀስቲሳቸውን ፍትሃቸውን ለብቻው እናያለን። አዳዲስ አሰራሮችን ዲዋን በማዘጋጀት ስታቲክስን በማዘጋጀት ፍርድ ቤትን በማቋቋም ብዙ በእስላም ውስጥ የሚመዘገብ ብዙ ታሪክ አላቸው ዑመር ኢብኑ ኸጣብ ማለት ነው። የአመራራቸው በጣም ለየት የሚያደርግ ብዙ ነገር አለ። ታላላቅ ሰዎች እንደው አይነኳቸውም የሚባሉ ሰዎችን ከስልጣናቸው በማንሳት በቦታቸው ሌላ ሰው በመተካት እነ ኻሊድ ብን ወሊድን ማለት ነው። ያ ምናልባት ዝርዝር ውስጥ ስንገባ ሌላ ጊዜ ራሱን የቻለ ደርስ ስለሆነ የምናየው ጉዳይ ይሆናል ማለት ነው። ከአላህ ስብሓነሁ ወተዓላ ጋር ያላቸው ቁርኝትም ቀላል ነገር አይደለም። ዑመር ኢብኑ ኸጣብ ምን አሉ? ሶስት ነገሮችን አስቤ አላህ የኔ ሐሳብ የሚገጥም ነገርን አድርጓል ይላሉ። ማንም ሰሃባ እንደዚህ አይነት ነገር አልነበረውም። ከኡመቴ ወህይ የሚመጣለት ሰው ቢኖር ኖሮ አሉ ከኔ በኋላ ዑመር ነበር የሚመጣለት ብለው ረሱላህ ሰላም። ሸይጣን ዑመር የገባበት መንገድ አይገባም። ዑመር በዚህ ከሄደ ሸይጣን በዚህ በሌላ አቅጣጫ ነው የሚሄደው። በፍጹም አይገባም በሱ መስመር ላይ። እሱን አላህ ገጥሞት ብዙ ቁርአን አያዎች ዑመር ያሉት ሐሳብን በመደገፍ አውርደዋል ማለት ነው። በጣም ብዙ ለየት ያሉት ብዙ ነገሮች አሉት ዑመር ኢብኑ ኸጣብ። እነዚህ ነገሮችን አንድ በአንድ ብናያቸው እጅግ በጣም አስተማሪ፣ እጅግ በጣም ማራኪ፣ እጅግ በጣም ብዙ ከውስጡ ብዙ የሚወጡ ትምህርቶች አሉ። ዑመር ኢብኑ ኸጣብ ሌሊት ቆሞ ነው የሚያድሩት። አላህን በመፍራት ከማልቀሳቸው የተነሳ ሁለት ጥቋቁር መስመሮች ፊታቸው ላይ አሏቸው። አንድ ቁርአን አያን ሲደጋግሙ من بعد صلاه العشاء الى الفجر አድሮ ያውቃሉ። አንድ ቁርአን አያን እየደጋገሙ አንድ ረክዓ ላይ ማታ ኢሻ በኋላ ቆሞ
ፈጅር አዛን ብሎባቸው ያውቃል። ራሳቸውን ስትወድቁ 2-3 ቀን ተኝቶ ሰዎች መጥቶ እስኪጠይቋቸው ደርሶ ያውቃሉ። ዑመር ኸጣብ ዑመር ማለት በጣም በሰሃቦች ዘንድም ትልቅ ፍቅር ትልቅ ቦታ ያላቸው ነብዩ አለይሂ ሰላም ዘንድም ትልቅ ቦታ ትልቅ ፍቅር ያላቸው ታላቅ ሰው በአላህ Subhanahu Wa Ta'ala ላይ ውሉንታን የማይፈሩ እጃቸውን ድረስ እስከመጠቀም የሚሄዱ ታላቅ ሰው ነበሩ ዑመር ኸጣብ። የጀግንነታቸው ብዛት አንድ በቃ እስላም ላይ የሆነ ነገር በደልን ጥፋትን ሲፈጽም አንድ ነገር ሲያዩ ምሉት ዳዕኒ አቅጣዕ ዑኑቀሁ ነው ተወኝ አንገቱን ልቁረጠው ነው ረሱል ሰላም ነው የሚያረጋጓቸው። ዑመር ብን الخطاب من المبشرين بالجنة الله በጀነት ካበሰራቸው ሰዎች ናቸው። ረሱል ሰላም ቤቱን ጭምር አይቶ የሱን ያንተን ጊራ አይቼ ነው ገብቼ ላይ ያላየሁ ጀነት ውስጥ ያላየሁልህ አሉት። ገና ምድር ላይ የሄደ ህንጻው ቤቱ ጀነት ውስጥ ያለውን ነገር ረሱል ሰላም ያዩለት ሰው ነው ዑመር ኢብኑ الخطاب። ይህ ሰው እንዴት ነው ወደ እስላም የመጣ ነው ትልቁ ዛሬ የምናየው ማለት ነው። እንዴት ነው ወደዚህ እስላም የመጣው? ይሄ ሁሉ ትልቅ ቦታ የኛ ያክል ትልቅ ክብር ያለው ሰው ከአላህ Subhanahu Wa Ta'ala ጋር የኛ ያክል ግንኙነት ያለው ሰው ሸሂድ ሆኖ ምሕራብ ውስጥ ሰላት እያሰገደ ያለ ነው ተወግቶ የተገደለው። ታሪኩ ዛጋ ነው የሚያበቃው። ይህ ሰው እንዴት ነው ወደ እስላም የመጣው? የመጀመሪያ وخلال هذا الجو الملبد بغيوم الظلم والعدوان رسول الله سلام هي عمر بن الخطاب الإسلامي يمتبس جزء أيرو بتعلم آية الله جزء نبرة زورها ولو يتعلم بت ጭንቅ በጭንቅ የሆነበት ረሱል ሰላም እና በሰለሙ ሰዎች ላይ የሚደርሰው ግፍ በደል የበደል ጽዋ የሞላበት ጊዜ ነው የነበረው። ሰው ልጅ መቋቋም ከሚችለው በላይ የሆነ ተጨባጭ የሆነበት ሁኔታ ነው የነበረው። أضاء برق آخر أشد بريقا وإضاءة من الأول በዚህ ሰዓት ነው ይህ ትልቅ ብርሃን ትልቅ የብርሃን ነጎድጓድ ከሌላ አቅጣጫ የፈነጠቀው ቀደም ብሎ ከነበረው በተሻለ መልኩ ማለት ነው። የሐምዛ መስለምን ባለፈው አይተናል አይደል? ራሱ ሌላኛው ምዕራፍ ነው የሐምዛ ብን አብዱል ሙጠሊብ መስለም። ሁለቱ በጣም ትልቅ ታሪክ ትልቅ ገድል በማህበረሰባቸው ውስጥ ትልቅ ቦታ ያላቸው እንደማንኛውም ሰው የሚደፈሩ ያልነበሩ ሰዎች ናቸው። ይህ ትልቅ ብርሃን የብርሃን ጎህ የፈነጠቀው በምንድነው? ألا وهو إسلام عمر بن الخطاب. عمر بن الخطاب بمسلمونه أسلم في ذي الحجة سنة 6 من النبوة. قيتوا نبيات الله نبي عليه الصلاة والسلام كتلاكو كسدست آمت بحالا عمر يسلمت. إن أبو بكر مجمر كان دعوة لين ورد يسلمت. عثمان علي سعد بن أبي وقاص سعد بن زيد يمساسلوت ቀድሞን የሰለሙት ዑመር ኢብኑ ኸጣብ ግን ቀላል ሰው አይደለም። በቀላል የሚሸነፍ በቀላል እጅ የሚሰጥ ሰው ስላልሆነ 6 ዓመት ነው የፈጀበት። መቼም የአላህ ቀንም አለ አይደል? አላህ እኮ ያው ለራሱ የከተበው ቀን አለ። ያም ሆኖ ግን የዑመር ኢብኑ ኸጣብም ተፈጥሯዊ ቁመናው ይሄ እምቢተኝነቱ ዒናዱ كمان بلاي نبر. وكان النبي صلى الله عليه وسلم قد دعا الله عز وجل قد دعا الله تعالى الإسلام فقد أخرج الترمذي عن ابن عمر وصححه وأخرجه الطبراني عن ابن مسعود وأنس أن النبي صلى الله عليه وسلم قال اللهم أعز الإسلام بأحب الرجلين إليك
بعمر بن الخطاب أو بأبي جهل ابن هشام فكان أحبهما إلى الله عمر ابن الخطاب رضي الله عنه وارضاه صلى الله عليه وسلم دعاء درقوا نبر يا الله إسلام يا ود إسلام سو سمتا زرات ليم ሶሻል ስታተሱን አትለይም ከደካሞች ነው ከተንካሮች ነው ከላይኞች ነው ከታችኞች ነው ከዚህ ነው ከዛ ነው ከባሪያ ነው ከነፃው ከሁር ነው ብለህ አትልም በብዛት ወደ እስላም ቀድሞ የመጡት እነዚህ ሰዎች ቢሆኑም በመሃል ላይ ጠንካራ ሰዎች አሉ እና አቡበክር ቀላል ሰው አይደለም አቡበክር ነጋዴ አዋቂ ሰዎች አጠገቡ መጥቶ ወሬውን የሚያደምጡት ሱለጋ ለመቀመጥ በቃ የሆነ ስታተስ የሚያስፈልግ ዑስማን ቀላል ሰው አይደሉም ተከበረ ሰው ትልቅ ቦታ ያለው ዑስማን ብን አፋን ማህበረሰቡ ዘንድ ሆኖም ግን ጥቂቶች ናቸው እነዚህ ጠንካራ በማህበረሰባቸው ዘንድ የሚፈሩ ማንም የማይደርስባቸው ጥቂቶች ናቸው ለዛ ረሱል ሰለላሁ ያ አላህ አንተ በምትወዳቸው እነዚህ ሁለቱ ሰዎች መካከል በአንደኛው ይሄንን ዲንህን አጠንክር አቅም ስጠው ያስፈልጋል እኮ አንድ ማህበረሰብ ውስጥ ሁሉም ሰው እኩል አቅም የለውም የአንዳንዱ ሰው እዛ ማህበረሰብ ውስጥ መጨመር ወደ ሌላ ምዕራፍ ያንን ማህበረሰብ ያሸጋግራል በእስላም ውስጥም ይህ ነው በዑመር ኢብኑ ኸጣብ እስልምና ውስጥ ምናየው ይሄ ነው አላህ Subhanahu Wa Ta'ala ዘንድ ተወዳጅ ሆኖ የተገኘው ማን ነው ዑመር ኢብኑ ኸጣብ ናቸው ማለት ነው وبعد إدارة النظر في جميع الروايات التي رويت في إسلامه يبدو أن نزول الإسلام في قلبه كان تدريجيا عمر بن الخطاب اسلمنا كبزو أقطاعا كبزو زغباوች ስንፈትሽ ስንገመግም እስልምና ባንዴ ዘው ብሎ ቀልቡ ውስጥ አልገባም በጊዜ ሂደት ነው ውስጡ የገባ ይሄደው ولكن እንዴት ነው የሚገለጸው ምንት ባህሪ ነው ያለው ከሰዎች ጋር የነበረው መስተጋብር ምንድን ነበር የሚለውን እስኪኒ كان رضي الله عنه معروفا بحدة الطبع ጸባዩ በጣም የሰላ ነው ዝም ብሎ ራፍ ሰው አይደለም ከባድ ነው وقوة الشكيمة አያያዙ ብርቱ ነው وطالما لقي المسلمون منه ألوان الأذى مسلموች ከሱ የመከራ አይነት ነው የደረሰባቸው ሙስሊሞችን በማሰቃየት ተወዳዳሪ የሌለው ሰው ነበር ዑመር الخطاب والظاهر أنه كانت تصطرع في نفسه مشاعر متناقضة ከጊዜ በኋላ እስበርሳቸው የሚጋጩ ስሜቶች ውስጡ ላይ ይመላለሱ እንደነበሩ ብዙ የሚገልጹ ብዙ አመላካች የሆኑ ነገሮች አሉ ማሳያዎች አሉ ወጥቶን ያቋም እንደሌለውና ስለ እስላም እየሰማ በሄደ ቁጥር ከራሱ ጋር እንዴት እየተጋጨ ከራሱ ጋር እንዴት እየተላተመ ይሄድ እንደነበር የሚያሳዩ ብዙ ነገሮች አሉ አንደኛው ውስጡ ላይ ያለው ምንድነው ካለን احترامه للتقاليد التي سنها الآباء والأجداد وتحمسه لها قدمت ወላጆችን መንገድ ዘልማት አባቶች አያቶች ቀድመ አያቶች የመጡበት የሄዱበት መንገድን ማክበሩ ነው ከዛ መላቀቅ አለመፈለጉ ነው ዑመር ያ ይጎትተዋል ምክንያቱም አንድ ማህበረሰብ ጎሳ ውስጥ እኮ ተደማጭ መሪ ቦታ መስጠት ስትሆን የማህበረሰቡ ተቃሊድ የማህበረሰቡ ዘዬ የማህበረሰቡ አኗኗር የማህበረሰቡ አስተሳሰብ ተጽዕኖ ያሳድርብሃል ዑመር የዛ ነገር ሰለባ ነው ይሄ አንደኛው ማለት ነው ይሄ በቃ እንዴት አባቶቻችን ለዘመናት የኖሩበት መንገድ አባቶቻችን ሲያደርጉ የነበሩት የሆነ መንገድ
የቀደምት ወላጆቻችን መንገድ እንዴት ይሄንን አስከብረን ይሄን ክብር አስጠብቀን መሄድ አለብን የሚል አንደኛው ውስጡ ላይ ያለው ስሜት ነው። ከዚህ በተቃራኒ ደግሞ ሌላ ከዚህ ጋር የሚላተም ከዚህ ጋር አብሮ ማሄድ ደግሞ ስሜት ውስጡ ላይ ዴቨሎፕ እያደረገ መጣ፣ እያደገ መጣ። እሱ ምንድነው?